ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አሜን። እንኳን ለበዓለ ሐዋርያት ጴጥሮስ ወጳውሎስ በዓል በሰላም አደረሰን አደረሳችሁ። ዛሬ የሐዋርያት በዓል ነው። ውስተ ኩሉ አጽናፈ ዓለም በጻ ነገሮሙ ነቢቦሙ፣ ወደ ዓለም ዳርቻ ከዓለም ዳርቻ እስከ ዓለም ዳርቻ ድምፃቸው ተሰማ የሚል ቃል መዝሙረኛው ልበ አምላክ ቅዱስ ዳዊት ይህንን አስቀምጧል። ከዚያ አያይዘው የእኛ አባቶች ለዚህ ለበዓላቱ ለጴጥሮስ ወጳውሎስ በዓል ይሆን ዘንድ በቅዳሴ የሚሰበከው መካከል ገብቶ ይገኛል። ዛሬ ሁለት አባቶቻችን ነው የምናከብረው። በሲኖዶስ በአባቶች መጽሐፍ በሃይማኖት በዲድስቅልያ በሚባሉት ብፁዓን አባቶች በሚመሩበት ዛሬ የሐዋርያትን በዓላት ሐምሌ 2 ቅዱስ ናትናኤልን፣ ሐምሌ 5 ሐምሌ 5 ጴጥሮስና ጳውሎስን፣ ሐምሌ 10 ደግሞ ናትናኤልን እንድናከብር ስዳን አስቀምጠዋል። ግዝትም ነው። አሁን እንደተጠፋበት ዓለም ላይ ተቀምጠን ነው እንጂ ሐዋርያት ያደረጉልንን ነገር እነሱ ነድደው ተቃጥለው ሞተው ሃይማኖት እንዲጸና ሃይማኖት እንዲኖር እነሱ በእሳት ተቃጥለው በአለንጋ ተገርፈው ከአውሬ ጋር ታግለው ያኖሩትን እምነት እኛ በነፃነት በሰላም ለመከተል እንኳን ያልቻልንበት እነሱ ከፊት ለፊት ሰይፍ ቢገጥማቸውም ነገር ግን ጀርባቸው ላይ የክርስቶስ መስቀል ልባቸው ላይ ሕያው የሆነው የክርስቶስ ወንጌል ያንን ይዘው ከፊት ለፊት ለሚመጣ ሁሉ ሳይፈሩ እዚያ አድርሰዋታል። በረከታቸው ይደርብን። አሜን። ጴጥሮስ ማለት አለት ማለት ነው። ጴጥሮስ ስምዖን ተብሎ ይጠራል። ጴጥሮስ ከመጠራቱ በፊት የኢየሱስ ክርስቶስ ደቀ መዝሙር ከመሆኑ በፊት አሳ ሲያሰግር አሳ ሲያጠምድ የነበረ፣ ነገር ግን ኢየሱስ ክርስቶስ በባህር ላይ በሚመላለስበት ሰዓት ጴጥሮስ አረጋዊ ነው። ጴጥሮስ እድሜው ገፋ ያለ ነው። ነገር ግን በዛ መካከል በባህሩ መካከል በሚመላለስበት ሰዓት ላይ ጴጥሮስን ተመለከተው፣ አየው፣ ወደደው። የተመለከተው ከዚህ በፊት ሳይመለከተው ቀርቶ አይደለም። የወደደው ለተለየ አገልግሎት አሳ የሚያሰግር አሳ የሚያጠምድ ሳይሆን የሰውን ልጅ በወንጌል ማጥመድ የሰውን ልጅን በንስሐ የሚያጠምድ ነበረውና ጴጥሮስን አንድ ቃል ነው የተናገረው። ጴጥሮስን ስምዖን የተባልክ የዮና ልጅ ስምዖን ሆይ ከዚህ በኋላ አሳ የምታጠምድ አላደርግህም፣ የሰውን ልጅ በወንጌል መረብ ከጥፋት ያሉትን ወደ ጽድቅ፣ ከጨለማ ወደ ብርሃን፣ ከመጎሳቀል ወደ አለመጎሳቀል፣ ከውርደት ወደ ክብረት የምትመልስ አንተ ነው። በምድር ላይ ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። በዚች መሰረት ላይ ቤተ ክርስቲያኔን እሰራታለሁ፣ የሲኦል ደጆች አያናውጧትም። ነፋሳት ቢነፍሱ ጎርፍ ቢጎርፍ መሰረቱ በክርስቶስ ስም ነውና በዚች አንተ በምታስርባት በምትፈታበት እግዚአብሔር ይፍታ ስትላቸው በሚፈቱበት በዚች ቤተ ክርስቲያን ላይ ሕያው የሆነውን ቤተ ክርስቲያንን እሰራለሁ፣
የሲኦል ደጅ ማለትም የሲኦል ውስጥ ያሉት እነማን ናቸው? ሰይጣን አበጋዝ፣ የሰይጣን አበጋዞች ዲያብሎስ መጥተው ቢከቧት ሊያቃጥሏት ቢሞክሩ ሊያፈርሷት ይሞክሩ ከጽንፍ እስከ ጽንፍ ከዓለም እስከ ዓለም ውስተ ሁሉ አጽናፍ ዓለም ከዓለም እስከ ዓለም ከዳር እስከ ዳር ቤተ ክርስቲያንን እሰራታለሁ። ይሄውንም በዚህች መሰረት ላይ ያንተ ስም ይጠራል። እሱ የማዕዘን ራስ ነው ክርስቶስ። በዚህች ቤተ ክርስቲያን ላይ ደግሞ የመሰረት ድንጋይ ይቆማል። ይሄንንም ደግሞ አንተ መሰረትና የመንግስተ ሰማያትን ቁልፍ እሰጥሃለሁ። በምድር የፈታኸው በሰማይ የተፈታ ይሆናል፣ በምድር የታሰርከው በሰማይ የታሰረ ይሆናል ብሎ ቃል ኪዳን ተማሪና አስተማሪ አባትና ልጅ ፈጣሪና ፍጡር ጌታና ሎሌ ቃል መሃል ላይ የተጋቡበት ቃል የሰጣቸው እናንተ ሐዋርያት እስከ ዓለም ሄዳችሁ በምትሰብኩበት ድረስ እኔ ከተቀበልኩት መከራ የበለጠ ትቀበላላችሁ። እሱ የተቀበለው መከራ ምንድን ነው? በመስቀል ላይ መሰቀል ነው። ነገር ግን ከእኔ የበለጠ መከራ ትቀበላላችሁ ሲል እኔ ተቀብዬ የተቀበልኩትን መከራ የጠጣሁትን ጽዋ የመከራ ጽዋ ጠጥታችሁ ዓለምን ታድናላችሁ አይደለም። ነገር ግን ይሄንን አልጫውን ዓለም የወንጌል ጨው ሆናችሁ ታጣፍሳላችሁ። ይሄንን ጨለማ የሆነውን ዓለም ብርሃን የብርሃን ወንጌልን ተጫምታችሁ ብርሃን ታርጉታላችሁ ዓለምን። እኔ ከተቀበልኩት በላይ መከራ ትቀበላላችሁ። ያሰቃዩአችኋል፣ ይገርፏችኋል፣ በእሳት ይለበልቧችኋል። በቃ ከሰውነት ከሰው ከሚባለው ጠባይ ወጥተው ያንገላቷችኋል። እንዲህ ስላደረጋችሁ ግን ስማችሁ በመንግስተ ሰማያት የተጻፈ ነው የሚል ቃል ሰጥቷቸው ነበርና ዛሬ ሐምሌ 5 ቀን ቅዱስ ጴጥሮስ ግሪክ ማናት እዚች ጣሊያን ሮም የምትባል ሀገር ላይ ቅዱስ ጴጥሮስ በዛን ጊዜ ኔሮን የሚባል ጨካኝ ንጉሥ ነበረ። የሚገርማችሁ እነ ቅዱስ ጴጥሮስን ያደርጓቸው ነበረ መሰላቸው። አንበሳዎችን ቀኑን ሙሉ ምግብ ሳያበሉ ያውሏቸው ነበረ እንዲራቡ ዘለው ገና ልክ እንዳገኙ ያገኟቸው እንዲበሏቸው እንደዚህ ያደርጓቸው ነበረ። አንበሳ ሁሉ ረሃብ በቃ ያስርቡትና ልክ ክርስቲያኖች ይለቁላቸዋል። እነ ቅዱስ ጴጥሮስ ያለው ይልቁላቸዋል። ልክ የዛን ጊዜ አንበሳው እየጋለበ መጥቶ ረሃቡን ለማስታገስ ያገኘውን ይበላቸዋል። እሱ ብቻ እንዳይመስላችሁ እኔ ከተቀበልኩት መከራ በላይ ትቀበላላችሁ። ክርስቶስን በመስቀል ላይ ሰቅለውታል፣ በእሳት ግን አላቃጠሉትም። ክርስቶስን ገርፈውታል፣ ቆዳውን ግን አልገፈፉትም። ክርስቶስን አድምተውታል፣ ከአውሬ ጋር ግን አላታገሉትም። አውሬ ውስጥ ግን አልከተቱትም። ክርስቲያኖችን ነገስታቱ ቀን ላይ በእስር ቤት ያውላቸውና ማታ ዘይት ወይም ደግሞ ጋዝ ይቀቧቸውና ከገባቸው በኋላ ሄዳችሁ ሮማ አይታችሁት እንደሆነ እንደ ስቴዲየም እንደ መቀመጫ ያለ ነገር አለ። ክርስቲያኖቹን እዛ ባላ ያረቋቸውና እሳት ይለቁባቸዋል። ነገስታቱ ዘራ ሆኖ ይስቃሉ፣ ይንደላቀቃሉ። ልክ አሁን በመጠጥ ሰው እንደሚዝናና በክርስቲያኖች መቃጠል መሰቃየት እነሱ ይደሰቱ ነበር። በክርስቲያኖች መሰቃየት፣ መሞት፣ መገዝገዝ፣ ከአውሬ ጋር መታገል፣ አውሬ ሲበላቸው ሲጮው ጭንቀታቸው፣ ኡታቸው፣ ዋይታቸው እነሱን ያስደስት ነበር። እነሱ ግን ለቤተ ክርስቲያን ስራ እየሰሩ ነው። እነሱ ግን ለክርስቲያን አብነት እየሆኑ ነው። ከእነሱ በኋላ ለሚከተሉ ክርስቲያኖች ሁሉ አብነት የሚሆኑ ናቸው። ብንሞት ምን አለን? መንግስተ ሰማያት ርስት የምናረጋት ተስፋ የምናረጋት የሰው ልጅ ያዳስ ያልሰራል ራሱ ባለቤቱ የሰራል ያነጻል። ምስጋና ብቻ፣ ደስታ ብቻ፣ ሰላም ብቻ። ይሄ ከንቱ ኮንትራት አለ ጊዜ ያለ ዓለም አይደለም። መብላት፣ መጠጣት፣ መጨፈር፣ መዝናናት የሌለበት በፍስሐ ዋሴት እንደ ዳዊት በገና፣ እንደ ያሬድ ማህሌት፣ እንደ ኤፍሬም ውዳሴ፣ እንደ አባ ጊዮርጊስ አዳር እነዚህን ምስጋና ብቻ እየሰማን የምኖርባት ለክርስቲያኖች የተዘጋጀች ርስት ጉልታለች። እግዚአብሔር የተመሰገነ ይሁን። ይሄን ሲቃጠሉ ያንን ተስፋ አድርገው ነበረ። በምድር ላይ የሚቀርባቸው ነገር በስጋ ሞት ብቻ ነው። ምድራዊውን ዓለም ሰማይን ከዛ የተሻለ ስለሚያገኙ በእሳት ሲቃጠሉ፣ በአውሬ ሲታገሉ ነገስታቱ እነ ኔሮን እነ ዲዮቅልጥያኖስ ግን ይሳለቁባቸው ነበረ። ምን ብሏቸው ነበር? ከኔ የበለጠ
መከራ ታገኛላችሁ። ቅዱስ ጴጥሮስ በአማን ኢየሱስ ክርስቶስ በእውነት ከድንግል ተወልዷል፣ ሥጋን ለብሷል፣ ሞቷል፣ ተቀብሯል፣ ተነስቷል። በሦስተኛው ቀን ከሙታን ተለይቶ ተነስቷል። በ40ኛው ቀን አድርጓል። በ10ኛው ቀን አረገ። በተነሳ በ50ኛው ቀን ለእኛ መንፈስ ቅዱስ ሰጥቶናል። እውነት ነው። ኢየሱስ ክርስቶስ ሰው ነው። ሰው የሆነው አምላክ ነው። አምላክ ሰው ሆነ። ሰው አምላክ ሆነ። ከድንግል ከሴት ተወለደ። ገላትያ 4 ላይ ከሴት ተወለደ። አለቅነቱ ለዘላለም የሆነ ጌታ ኢየሱስ ክርስቶስ ተወልዷል። እናንተ ያቆማችሁት ጣዖት፣ እናንተ የምትሰግዱት አምላክ ኃላፊ ነው። ጆሮ እያለው የማይሰማ ደንቆሮ ነው። ዓይን እያለው የማያይ ዕውር ነው። እግር እያለው የማይሄድ አንካሳ ነው። እጅ እያለው የማይዳስስ ቆማዳ ነው። ይህ የእናንተ አምላክ ነው። የእኛ አምላክ ግን ሕያው የሆነ ሕይወትን የሰጠ የሚገል የሚያድን የሚሰጥ የሚነሳ አምላካችን እግዚአብሔር ነው። ከሱ ውጭ ሌላ እግዚአብሔር የለም፣ ሌላ አምላክ የለም ብሎ በነገሥታቱ መካከል ይነግራቸው ነበረ። ምን ብሎ አልመሰላችሁ? ኢያሱ እኔና ቤቴ እግዚአብሔር እናመልካለን፣ እኔና ቤቴ እግዚአብሔር እናመልካለን ሲል እግዚአብሔርን የሚያመልኩት ቤቱ የሆኑ ሁሉ ክርስቲያኖች የሆኑ ሁሉ እግዚአብሔርን ያመልኩታል። ቅዱስ ጴጥሮስ ልክ በዚህ ወር 5ኛው ቀን ላይ በአደባባይ ላይ ሊሰቅሉት መስቀል ሲያዘጋጁለት መስቀሉን ሰርተው ቀጥ አድርገው ሲያዘጋጁት አስተቃይተውታል፣ ገርፈውታል፣ ተፍተውበታል፣ ጸፍተውታል። መላጣ ነው። መላጣው ለጥፊ ሊመች ነበረ። መላጣውን በጣም ጠፍጥፈውታል። ያላደረጉት ያልሰሩት ነገር የለም። ይሄን ሲያደርግ ግን ልክ እስጢፋኖስ ሲወግሩት ማንን ያየው? ሥላሴ። ሰማይ ተከፈተ ይላል። ተመለከታቸው። ከዙፋን ላይ ቁጭ ብሎ ተመለከተ። እንዲህ አለ፣ ልክ እንደ ጌታው አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ከየት አገኘው? ከማን ተማረው? ማን አስተማረው? ማን ነገረው? ይህን ቃል መጀመሪያ ከምን ሰማ? ኢየሱስ ክርስቶስ ሲገርፉት፣ ሲያንገላቱት፣ ሲመቱት፣ ሲሰቅሉት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይሄ ክርስቲያኖች ጸሎት ነው። እየተበደላችሁ የምትሰራውን አታውቅምና ይቅር በላል፣ ይቅር በል ምንባባልበት ነው። ልክ እስጢፋኖስ ሲደበደብ የታየው ድንጋዩ አይደለም። እስጢፋኖስ ሲደበደብ የታየው ደሙ አይደለም። እስጢፋኖስ ሲደበደብ የታየው ወገን ዘመዱ አይደለም። እስጢፋኖስ ሲደበደብ በድንጋይ ውስጥ ማን ነበረ? እግዚአብሔር ጋር የሚያገናኘው ምሕረት የሚያደርግበት እምነት የሚባል ውስጥ ነበር። በድንጋይ ውስጥ አላችሁ። ዳዊት ወደ ማን ነው ጎልያድ ሲወረውር ወአንሰ ነሣእኩ ሠለስተ አዕባር ይላል። 3 ድንጋዩን አነሳው ይላል። አንዱን ወረወረው። ድንጋይ ይችላል። ጎልያድ ማለት ጭንቅላቱ ላይ ብቻ የሚጭነው ዘር 25 ኪሎ ይሆናል ይላል። 25 ኪሎ አስቡት። ምኑ ላይ የሚጭነው? ጭንቅላቱ ላይ። ጡንቻውን ተውት፣ እግሩን ተውት፣ ቁመቱን ተውት። ጎልያድ ትልቅ ሰማያት ወፍራም፣ በጣም ወፍራም ሰው በሌላችሁ ቁመቱ ረጅም ሰው ወፍራም ሆነ፣ ቅርጽ የለም። ይህንማ አጥለዋለሁ ብለው ሲል ጊዜ በአንዲት ድንጋይ ነው አነሳ ይላል። ወረወረ። ድንጋይ ውስጥ ማን ነበረ? የእግዚአብሔር ኃይል ነው። ድንጋይ ውስጥ እዛች እየተዘገዘገች የምትሄደው ድንጋይ ውስጥ የእግዚአብሔር ኃይልና ነበረ። ያ በትዕቢት ተወጥሮ የነበረው የእግዚአብሔርን ሰው ዳዊትን እገላለሁ ሲል የነበረው ጎልያድ እግዚአብሔር በአንዲት ድንጋይ ጣለው። በአንዲት ድንጋይ ጣለው። በአንድ ድንጋይ አሸነፈ። ጴጥሮስን እንደዚያ በሚደበደብበት ሰዓት ላይ በድብደባ በስቃዩ መካከል የሚታየው ማለት ክርስቶስ ነው። አንተ ለእኔ መከራ ተቀብለሃል፣ እኔ ደግሞ ስለ ወንጌል መከራ እቀበላለሁ። ከዚህ በኋላ ያሉት ክርስቲያኖች ደግሞ ስለ ወንጌል መከራ ይቀበላሉ። ቅዱስ ጴጥሮስ በሮማ አደባባይ ላይ ለመሰቀል ክርስቶስ እግዚአብሔርን ያመልካል ተብሎ ሲተፋበት፣ ዛሬ አንገታችሁ ላይ መስቀል ስታረጉ ክርስትናችሁን በተግባር ላይ ስታሳዩ የሚቃወሙ ሰዎች የሚያሽሟጥጡ ሰዎች የሚጠፉ እንዳይመስሏችሁ። ትናንት የነበረ ዛሬ ነው። በክርስትናችሁ ላይ ያሽሟጥጡባችኋል። ክርስትናችሁ ግን መለያችሁ ብቻ ሳይሆን ሕይወታችሁ ነው። ከሞት በኋላ ሕይወት፣ ከመሞት በኋላ መነሳት፣
ከምድራዊ ይልቅ ሰማያዊ ርስትን የምታገኙበት ነው። እግዚአብሔር ከሁላችን ጋር ይሁን። አላችሁ ስተኙ ንገሩኝ። ይህ ቅዱስ ጴጥሮስ በሮማ አደባባይ ስታንቀላፉ ንገሩኝ። በሮማ አደባባይ ላይ በመስቀል ላይ ሊሰቀል መስቀሉን ሲያዘጋጁለት ጊዜ እንዲህ አለ፣ ጌታዬ ከፍ ብሎ ተሰቅሏል አለ። ማን ነው ጌታ? ኢየሱስ ክርስቶስ። ለምን ጌታ ሆነ? አሳ ሲያጠምድ የነበረው አሳ አጥማጅ አላደረግም፣ ሰው እንድታጠምድ አደርግሃለሁ። በወንጌል እራቁቱን የነበረው በባህር ላይ ሲመላለስ የነበረው ጴጥሮስን ያንን እራቁትነቱን አውልቆ የጸጋ ልብስ ያለበሰው ጌታ አምላኩ ኢየሱስ ክርስቶስ ሲሰቀል አይቶታል። ዶሮ ሳይጮህ 3 ጊዜ ትግለኛለህ ብሎ መሰቀሉን አይቶ ሸሽቷል ጴጥሮስ። አስቡ። ለሐማርያም በሚባል መጽሐፍ ማባሪያቆስ በድርሳኑ ላይ ጴጥሮስ ወዳጅ ነበረ። ጴጥሮስ ሆይ አለች ማርያም፣ ጴጥሮስ ሆይ ከአባቶች ሁሉ ከሐዋርያት ሁሉ ሊቅ ከሐዋርያት ሁሉ መሰረት አድርጎ ሰጥቶ እንዴት ልጄን ወዳጄን በዛች ሰዓት ካድከው ብላ እመቤታችን ያለቀሰችን ለቅሶ አባ ሕርያቆስ ለሐማርያም በሚባለው መጽሐፉ ድርሳ ላይ ተጽፎ ይገኛል። እናነበዋለን። ስለዚህ በዛ ሰዓት ላይ ጌታ ሲሰቀል አይቶታል። ቀጥ ብሎ የተሰቀለው እንዴት ከጌታ እኩል ቀጥል ይሰቀላሉ? አይሆንም ማለት ታዲያ ምን እናድርግ? ቁልቁል ስቀሉኝ። እሱ ከፍ ብሎ ተሰቅሏል፣ እኔም ደግሞ ቁልቁል ስቀሉኝ አለ። የጌታ ፍቅር ሲገባ፣ የእግዚአብሔር ፍቅር ሲገባ፣ የክርስቶስ ፍቅር ሲገባ፣ የእግዚአብሔርን ሕልውና ስናውቅ ሲገባ አይደለም ቁልቁል ቆዳ ቢገፈፍ አይሰማህም። ቁልቁል ስቀሉኝ አለ። በሚስማር ሲሸረክሩ ሲደበድቡን አስብ። አይደለም መስቀል ላይ ተቸክረን አለ ለደቂቃ ዝቅ ብትል ትንታው ይገላል። እዛው ጸጥ ትላለህ። ጸጥ። የእግዚአብሔር ፍቅር ግን ሲገባ ቁልቁል አይደለም። ቀደው ሰውነትን ደም ያፈሱ እንኳን ከሰውነት ደም አይደለም የሚወጣ ውሃ ነው የሚወጣ። ውሃ አይደለም ደም ነው። ደሙ ደመ ሰማያት፣ ውሃው ጥምቀተ ክርስቶስ ይሆንልሃል። እግዚአብሔር ይርዳል። ከዛ ጴጥሮስ ቁልቁል ተሰቀለ። በዛሬው ቀን በረከቱ ይደርብን፣ የሃይማኖት ጽናቱ ይደርብን። አሜን በሉ። ጳውሎስ ደግሞ የመጀመሪያው ስሙ ሳኦል ይባላል። ሳኦልና ሳኦል ይለያል። ያ የዳዊቱ ሳኦል ነው። ይሄ ሳኦል ነው። ሳኦል ማለት ጨለማ ማለት ነው። በአሕዛብ መካከል የነበረ ጨለማ የለበሰ ማለትም ኑሮ፣ ሕይወቱ፣ መኝታው፣ ምግቡ፣ መብሉ፣ መጠጡ አይደለም ጨለማ። እግዚአብሔርን የሚያመልክበት ሲስተም፣ እግዚአብሔርን የሚያገኝበት ሁኔታ ግን ጨለማ ነበረ። ብሉያትን የሚያውቅ ነው። ፈሪሳዊ ከሙሴ ሕግ አንወጣም የሚል የሙሴን ሕግ ብቻ የሚያከብር በሙሴ ሕግ ካልሆነ በስተቀር ሰማይ ዝቅ ምድር ከፍ ትበል ብሎ ራሱን እንዳዋቂ እውነትም አዋቂ ነበረ ጳውሎስ። ግን ከዕለታት በአንድ ቀን ክርስቲያኖችን ያሳድድ ነበረ። ይሰማችኋል? ክርስቲያኖች ልጆቻችን እስጢፋኖስን በድንጋይ ተወግሯል ብያቸዋል አይደለ? እስጢፋኖስ ተገርፏል ብያቸዋል አይደለ? እስጢፋኖስን ካስገረፉት መካከል አንዱ ስም በኋላ ሊገናኙ የት ሰማይ ላይ ሁለቱም የክርስቶስ ሙሽሮች፣ ይሄ ሽፍታ የነበረ ክርስቲያኖችን ሲያሳድድ የነበረ ያ ደግሞ ስለ ክርስቶስ መንግስት ሲመሰክር እግዚአብሔርን የተመለከተ ነገር ግን ሁለቱም በስጋ ሞተው በነፍስ በአጸደ ነፍስ የሚገናኙ ልክ ደማስቆ የምትባል ሀገር አለች፣ ሶሪያ ውስጥ ናት። በደማስቆ አካባቢ ሲሄድ ብርሃን መጣ ይላል። ደመና ነው። በደመናው መካከል ብርሃን መጣ። የሚፈለግ ሰው አለ እዛ ደማስቆ ውስጥ። ደማስቆ የምትፈልገው ደማስቆ መካከል ከሰማይ ድምፅ መጥቶ የሚፈለግ ሰው አለ። ያ ክርስቲያኖችን ሲያሳድድ ነበረ። እግዚአብሔር እኮ ሲፈልጋችሁ ከምንም ያነሳችኋል። ከምንም ያነሳል። ስላለህ አያከብርም፣ ስለሌለ አያዝንልህም። ድሃ ነህ ብሎ አይጸጸትም፣ ሀብታም ነው ብሎ አያጎበድድልህም። እግዚአብሔር እያንዳንዳችን ለሰራንበት ዋጋ ይሰጠናል። የፀጉራችሁ ቁጥር ስንት ነው ብላችሁ አትነግሩኝም።
ጸጉራችሁን ለስንት ተሰራችሁት ብላችሁ ግን የተጎነጎናችሁትን ጉንጉን ትነግሩኛላችሁ። ጸጉራችንን ቆጥሮ የሚያጌታ ነው። ከሰማይ ላይ የሚወርደው ነጠብጣብ ያውቃል፣ ይፈልገዋል። ደማስቆ በምትሄድበት አካባቢ ብርሃን መታው ይላል። ብርሃን ተመታ፣ አይኑ ታወረ። ስጋዊ አይኑ ነው ማየት የማይችለው። ብርሃን ሲመታው ሳውል ሳውል ለምን ታሳድደኛለህ አለው። በአጠገቡ ጋር ማንም የለም። አንዳንዴ እናንተ መንገድ ላይ እየሄዳችሁ ሳላችሁ ለምሳሌ ዝም ብሎ ከመሬት ተነስቶ ይሆን እዛ ሀና ቢልሽ ምን ትያለሽ? አንድ የጠራኝ ነው ብትይ የማርያም ፍቅር የበረቸ ነው ብትይ ሳትፈጪው ሳውል ሳውል ለምን ታሳድደኛለህ? ያንን ቃል ሲሰማ አንተ ማነህ? እኔ ናዝሬቱ ኢየሱስ ነኝ። የመውጊያውን በትር ብትጥለው ለአንተ ይሻልሃል። አንተ ክርስቲያኖችን ማሳደድ ትተህ፣ አንተ ክርስቲያኖችን መግደል ትተህ፣ ወንጌል የተጠሙትን ወንጌል ተሸክመ በዓለም ላይ ውስጥ ሁሉ አጽናፈ ዓለም በዓለም ሁሉ የምትሰብክ ትሆናለህ። ጣለው። ያ የተሸከምከውን ክርስቲያኖችን የማሳደድ ቀንበር፣ ክርስቲያኖችን የመግደል ግፍ እሱን ጣለው። ጣለውና ሂድ፣ ግባ፣ ወደ ከተማ ግባ። ሐናንያ የሚባል ካህን ታገኛለህ። የሰራኸውን፣ የገደልከውን፣ ያጠፋኸውን ንገረው። እሱ ያጠምቅሃል። ዓይንህ ላይ የተጋረደው ክርስቶስን እንዳታይ የሚያደርግ ያ የክፋት ዓይን ሲጋርድ ምን ጋር ነው የሚባለው? ዓይን ሲጋርድ ምን ተገፈፈ ይባላልሽ? ሞራ አይደለም። ቅዱስ ጳውሎስ የተጋረደው ግን ሞራ አይደለም። ሞራም አይደለም። እሱን የጋረደው ግን ክርስቶስን ያለ ማየት ነው። ብዙዎቻችን እኮ ነው ክርስቶስን ያለ ማየት የተጋረደብን። በጆሮአችን ብቻ የጠገብ ነው። ጥግብ ብለናል። ክርስትናውን በጆሮአችን ጠግቧል። ልክ በዛ መካከል ነበረ። ሂድ፣ ግባ፣ ሐናንያ የሚባል ታገኛለህ። እሱ የምታረገውን ሁሉ ይነግርሃል። እሺ ብሎ ሄደ። ሐናንያ የሚባል ካህን አገኘ፣ አጠመቀው። ሲያጠምቀው ዓይኑ ላይ የነበረው ሰውነቱ ላይ እሱ ላይ የነበረው ያ ኢየሱስ ክርስቶስን ያለማየት የዓይን ሞራ ተገፈለት። እግዚአብሔርን ማየት ቻለ። ልክ ቀራንዮ ላይ ተሰቅሎ ደሙን እያፈሰሰ ስለ ሰው ልጅ መከራ የተቀበለውን ያን ሕማሙን፣ ስቃዩን፣ ችንካሩን፣ ሞቱን አየ። ያን ተመለከተው። ልክ አብሯቸው እኮ አልነበረም፣ ነገር ግን ልክ እንደነበረው ሁሉ ተገለጸለት። ለዚህም ነው ኢየሱስ ክርስቶስ ከሴት ተወለደ አለ። ኢየሱስ ክርስቶስ መወለዱን ብቻ አይደለም፣ ሞቶም እንደተነሳ ተነስቶም እንዳረገ ይሄን ያደረገውን ሁሉ በምድር ላይ ሰራውን ሁሉ ቅዱስ ጳውሎስ ጻፈ። ልክ በዛሬው ቀን ነው። ልክ እሱም እንደ ወንድሙ እንደ ጴጥሮስ ከአሕዛብነት ከተመለሰ በኋላ የክርስቶስን ወንጌል እውነትም ተወረደ። ቅድም ያልኳቸው ቅዱስ ጴጥሮስ የተናገረው ሲል ጊዜ እሱንም በግፍ ያዙትና አንገቱን በሰይፍ ቆርጠው ልክ በዛሬው ዕለት ገደሉት። ሰማችሁ? ገደሏቸው ማለት በስጋ ሞቱ ማለት አይደለም። ወይም ደግሞ በስጋ ገደሏቸው ሲሉ በቃ ቀበሯቸው ምናምን አስፈልጉ ምናምን። በረከታቸው እስከ ዛሬ ድረስ አለ። የሞተ ታሪክ የሌለው ሰው የሞተ ምንም በቃ የማንጠቅም ሰዎች ኖር ይችላል። ሞት ምንም ታሪክ የሌለን ከሆነ ምንም ታሪክ የለም። በቃ አልጻፈልን ታሪክ። እነዚህ አባቶቻችን ግን አልሞቱም፣ ሕያው ነው ስማቸው። እድሉ ከገጠማችሁ ሮም ላይ ሄዳችሁ የቅዱስ ጴጥሮስና የቅዱስ ጳውሎስን የተሰዉበትን ማየት ትችላላችሁ። የካቶሊክ ቤተክርስቲያን አክብራ ይዘዋለች ቦታ እና ዛሬ እነሱ አባቶቻችን ነው።
በረከታቸው ይደርብን። አሜን በሉኝ። በረከታቸው ይደርብን። ስለዚህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ እንደገና ደግሞ ሌሎችም አባቶቻችን በዚህ ወር ውስጥ የተሰዋሉ፣ ቤተሰብ መስዋዕት የሆኑ እነዚህ አባቶቻችን